የቱስኬጁ የቂጥኝ በሽታ ምርምር በሕክምናው የምርምር ዓለም ውስጥ ጥቁር ጠባሳ የጣለ አሳዛኝ ክስተት። ሰላም እንደምን ሰንብታችኋል? የዩቲዩብ ቻናላችን ተከታታዮች፣ ዛሬ በትሪፖኖማ ፓሊደም በሚባል ባክቴሪያ እና መተላለፊያ መንገዱ በዋነኝነት በግብረ ስጋ ግንኙነት ስለሆነው የቂጥኝ በሽታ ልናወራችሁ አይደለም እዚህ የተገናኘ ነው። በ1929 በአሜሪካዋ አላባማ ግዛት ውስጥ በምትገኘው ቱስኬጅ በምትባል ትንሽዬ ከተማ የተፈጠረውን አንኢቲካል ወይም ሰብአዊነት የጎደለው የሕክምና የምርምር ጥናት ነው። በ1929 በአሜሪካዋ የማህበረሰብ ጤና አገልግሎት ወይም ዩናይትድ ስቴትስ ፐብሊክ ሄልዝ ሰርቪስ እና ለጥቁር አሜሪካውያን በተቋቋመው ጁሊየስ ሮዘንዋልድ ፈንድ አማካኝነት የተጀመረው በጥቁር አሜሪካውያን ላይ ያለውን የቂጥኝ በሽታ ስርጭት ለማጥናት እንዲሁም በሽታው የተገኘባቸውን ለማከም በሚል ነበር። ነገር ግን ለሕክምናው የሚፈለገው የገንዘብ ድጋፍ አልተገኘም በሚል ተልካሻ ምክንያት የወቅቱ የአሜሪካ የጤና ማህበረሰብ አገልግሎት ኃላፊ የነበሩት ዶክተር ክላርክ የተፈጠረውን አጋጣሚ በመጠቀም በ1932 በታሪክ ረጅሙ ማለትም ለ40 ዓመታት እንዲዘልቅ የተደረገውን ሰብአዊነት የጎደለው የሕክምና ምርምር በጥቁሮች ላይ እንዲደረግ አድርገዋል። በወቅቱ ማንኛውም የቂጥኝ በሽታ ደረጃን ማከም እንደሚገባ ካልሆነ ግን እስከ ሞት ድረስ ሊያደርስ እንደሚችል የሚጠቁሙ መጽሐፍትና የሕክምና ጠበብቶች ቢኖሩም የአሜሪካው የማህበረሰብ አገልግሎት ተቋም ግን ይህንን ወደ ጎን በማለት ይልቁንም የቂጥኝ በሽታ በጥቁሮች ላይ መጠናት አለበት፣ ከነጮች ጋር የሚያመጣው ተጽዕኖ ይለያያል በማለት በአላባማ ግዛት ውስጥ በምትገኘው ቱስኬጅ በምትባል ትንሽዬ ከተማ ውስጥ 399 በቂጥኝ የተጠቁ እና 201 ቂጥኝ ያልተገኘባቸው ጥቁር አሜሪካውያን በመያዝ ምርምሩን አስጀምሯል። ምርምሩ ከ25 እስከ 60 ዓመት ዕድሜ ክልል ውስጥ ያሉ የቂጥኝ ታማሚ ጥቁር አሜሪካውያን በመምረጥ እንዲሁም ምንም ሕክምና ባለመስጠት እና የጥናት ጊዜ ገደቡም ከ6 ወር እንዳይበልጥ ታስቦ የተጀመረ ነበር። ለተሳታፊ ጥቁር አሜሪካውያን በአካባቢው አጠራር መጥፎ ደም ወይም ባድ ብለድ እንዳለባቸው ነገር ግን ሕክምናና ክትትል እየተደረገላቸው እንደሆነ ይነገራቸው ነበር። ያ ማለት ስለ በሽታው ምንነት፣ በግብረ ስጋ ግንኙነት እንደሚተላለፍ፣ የሚወልዱት ሕፃን ልጅ ሳይቀር ተጠቂ እንደሚሆን አይነገራቸውም ነበር። ሕክምና እየተደረገላቸው እንደሆነ እንዲያስቡ ለቂጥኝ በሽታ ምንም እርዳታ ወይም መድኃኒትነት የሌለው መድኃኒት መሰል ነገር ይሰጣቸው ነበር። ይህንንም በተሳለጠ መንገድ እንዲሄድ እና እክል እንዳያጋጥመው በጊዜው ጥቁር የነበረችው ነርስ ሪቨር ይህንን ታስኬድ ነበር። ይህ ማለት መድኃኒቱን መስጠት፣ በክትትሉ ወቅት የምግብና የትራንስፖርት አቅርቦት ማመቻቸት የነርስን ሪቨር የሥራ ድርሻ ነበር። ይህንንም ተግባሯን ምርምሩ በተቋሙ ብዛት እስከተዘጋበት 1972 ድረስ ማለትም ለ40 ዓመታት አብራ ሰርታለች። የአሜሪካው የማህበረሰብ ጤና አገልግሎት በወቅቱ በክትትል ውስጥ ሆነው ሕይወታቸውን ለሚያጡ ጥቁር አሜሪካውያን ቤተሰቦች $50 ለቀብር ማስፈጸሚያ ይሰጥ ነበር። ይህም ምርምሩ ለብዙ ዓመታት ያለ ጥያቄ እንዲዘልቅ አግዞታል። በ1936 ማለትም ጥናቱ ከተጀመረ ከ4 ዓመታት በኋላ በወጣ ሪፖርት በቂጥኝ በሽታ የተያዙ ክትትል የሚደረግባቸው ታማሚዎች በ2 እጥፍ በሽታው ሳይያዙ ክትትል ከሚደረግባቸው ጥቁር አሜሪካውያን ይልቅ ይሞቱ ነበር። የአሜሪካው የጤና አገልግሎት ተቋም ክትትሉ ውስጥ እያሉ ሌላ ቦታ ሄደው ትክክለኛውን መድኃኒት ሊወስዱ በሚሞክሩ ታማሚዎች ወደ ጥብቅ ክትትል ያደርግ ነበር።
ይህም ማለት ወዳውኑ ወደ ተቋሙ እንዲመለሱና ምክር አገልግሎት እንዲያገኙ ያደርግ ነበር። በ1969 ምርምሩን ሲያደርጉ የነበሩ ሐኪሞች በተሰበሰቡበት ወቅት አንድ ሐኪም ምርምሩ እንዲቆም ዘርን መሰረት ያደረገ ግፍ ነው ቢልም ተሰሚነት ሳያገኝ ቀርቶ እስከ 1972 ምርምሩ ሊቀጥል ችሏል። ኋላም ይህ ሐኪም በወቅቱ ለነበሩ ሚዲያዎችና ጋዜጦች በማጋለጡ ምርምሩ ከተጀመረ ከ40 ዓመት በኋላ ሊቆም ችሏል። ይህ ሰብአዊነት የጎደለው ጥፋት የቂጢ በሽታ ያለ መድኃኒት እስከ ሞት ድረስ ምን ይመስላል በማለት በጥቁር አሜሪካውያን ላይ የተደረገ ትውልድ የማይረሳው በሕክምናው ዓለም ውስጥ የተደረገ ትልቅ ጠባሳ ነው። በወቅቱ ማለትም ምርምሩ ሲጀመር ጀምሮ በ1960 ቂጥኝን የሚያክም የአርሰኒክ ሕክምና ኋላም ላይ አሁን ላይ የምንጠቀመው የፔንሲሊን ፍቱን መድኃኒት በ1940ዎቹ ጀምሮ የተገኘ ቢሆንም በወቅቱ ምርምር ሲደረግባቸው የነበሩ ጥቁሮች ግን ሕክምናው ተነፍጓቸው ለሞትና ለብዙ የአካል ጉዳት ተዳርገዋል። ይህም በኋላ ላይ በአሜሪካ በጥቁሮች ውስጥ የኤችአይቪ በሽታ ስርጭትን ለመቀነስ የተደረገውን ጥረት በእምነት እጦት ምክንያት እጅግ ፈታኝ አድርጎት እንደነበር ይነገራል። የቱስኬጁ የቂጥኝ በሽታ ጥናት አሜሪካን በፕሬዝዳንቷ ቢል ክሊንተን አማካኝነት እንደ አውሮፓውያን አቆጣጠር በ1997 ይቅርታ ያስጠየቀ ሲሆን ተጎጂ ሰዎች እና የሟች ቤተሰቦች የዶላር ካሳ እንዲያገኙ አስችሏል። የቱስኬጁ የቂጢ በሽታ ምርምር በሕክምናው ዓለም ውስጥ ለሚደረጉ ጥናቶች አዲስ መስመር የከፈተ ሲሆን ይህም ማለት የሥነ ምግባር እና ተያያዥ ጉዳዮችን በዋነኝነት ከዛን ጊዜ ጀምሮ እንዲቀየር አድርጓል። ውድ የዩቲዩብ ቻናላችን ተከታታዮች እነዚህና መሰል ለጤናዎት የሚጠቅሙ መረጃዎችን እንዲያገኙ ይህን ዩቲዩብ ቻናል ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንዲሁም ላልደረሳቸው እንዲደርስ በማድረግ እንዲተባበሩን እንጠይቃለን። ሰላም እንሰብት። መልካም ጊዜ